ሻሎም ሻሎም ክርስትና ማብራት ነው in the name of Jesus ፕሮፌት ፋሪስ ነኝ መልእክቱ ከተመቾት ሰምተው ለሁሉ ለጓደኞቾት ለወዳጆች ለዓለም ሁሉ ያጋሩት በትምርት ትውልዱን እናስመልጥ ከተማረ ትውልዱ አይበላም ከተማረ ትውልዱ ማንነትን አውቆ ክብሩና በረከቱን አስጠብቆ ይኖራል ፕሮፌት ፋሪስ ነኝ from Egypt Cairo ለበለጠ መረጃና ጸሎት አገልግሎታችን የሁሉን አገልግሎት ጆይን ለማድረግ 0020 11 27 62 71 46 ፕሮፌት ፋሪስ from Egypt Cairo ዛሬ ይዤላችሁ የመጣሁት መልእክት ስለ ብርሃን about light I will talking about light ክርስትና ማለት ብርሃን ነው መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 1 ላይ ከቁጥር 3 እስከ 5 ያለውን አጠር አድርጌ አነብላችኋለሁ ከሰዓት አንፃር ሼር አድርጉት አጋሩት ሼር ላይክ ያደርጋችሁ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4 እስከ 5 እንዲህ ይላል በአምላካችን እግዚአብሔር ቃል እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃኑ መልካም እንደሆነ አየ እግዚአብሔርም ብርሃንና ጨለማን ለየ ዛሬ የሚለይክ ጨለማና ርግማን አለ እግዚአብሔርም ብርሃኑን ቀን ብሎ ጠራው ጨለማውንም ሌሊት አለው ማታም ሆነ ጠዋትም ሆነ አንድ ቀን ሆነ አሜን እንግሊዘኛውን በፍጥነት አነብላችኋለሁ ለዓለም ሁሉ ስለሚደርስ ነጮች ይሰሙታል today is talking about in Genesis verse 1 number 3 up to 5 Genesis verse 1 number 3 up to 5 the Bible said number 3 and God said let there be light and there was light and God saw the light that it was good and God divided the light from the darkness and God called the light day and the darkness he called night and the evening and the morning were the first day amen our talking about light Christianity means light Christianity not religious not the member of church Christianity is life of light God is light God is only light God night created the darkness God didn't know dark God only knows and created light this is the true Christianity ወደ አማርኛችን መጣለው ክርስትና ማለት ማብራት ነው ብርሃን ነው እግዚአብሔር ብርሃን ብቻ ነው እኔ በዓለም ሳለው የዓለም ብርሃን ነኝ ዓለም የናዝሬቱ ኢየሱስ ነው በጨለማ የደዝ ብርሃን አየ ስለዚህ ምንድነው ክርስትና ማብራት ነው ብርሃን ማለት በራል ሲባል አንድ ሰው ከጨለማ ከተሸፈነበት ነገር አየ ነቃ ያለ ነው አዲስ ዕውቀት በገባ ቁጥር አሁን አዲስ ዕውቀት እያስገባውብ ነው እየበራው ልክ ነው አዲስ ዕውቀት ሲሰማ አዲስ ጥበብ ወደ አንተ ሲገባ እውነት የሆነ ነገር ወደ አንተ ሲመጣ ምን አለ እያወክ ነው እየበራልክ ነው ማለት ነው በብርሃን እንድትወጣ በብርሃን እንድትገባ ተብለክ የተሰራና የተፈጠርክ ሰው ነህ ጨለማ ያንተ አይደለም ስለዚህ ዛሬ ማንኛውም ጨለማ በሽታ ርግማን የተባለ ኪሳራ ጭንገፋ አንተንና ህይወትን ቤትን ዘርን ለቆት እንዴት አዝዣለሁ በእናንተ ላይ የተሰራ መሳሪያ አይከናወንም ተሰበረም ብርሃን ይሆናችሁ ብርሃን አጠራጠር ያልኩን የምናገረው ደቂቃዎችን ብርሃን ማለት ሲዘረዘር ጨለማ ሞት በሽታ ድህነት ነው ካልኩ ብርሃን ደግሞ ሳቅ ደስታ አገልግሎት ስኬት ፍሬያማነት ክንውን አገልግሎት ቢዝነስ ትዳር የሚባሉ ነገሮች እነዚህ ነገሮች የምትወዳቸው መልካም ነገሮች ብርሃን ይባላሉ ለብርሃን ተጠርተሃል ከዚህ ሰዓት ጀምሮ ከብርሃን ጋር አገናኘው in the name of Jesus ከዚህ በኋላ ይጨልምብም አለማወቅ ከላይክ ላይ ተሻረ በማወቅ ብርሃን አመለጥክ in Jesus name ተመችቶታል መልእክቱ ያጋሩት ፕሮፌት ፋሪስ in Jesus name